ጆርዲ 3 ሰዓት ነው ቁጭ ብያየውሽ እና ነገር ከመጥፎ አይጀመርም ከኳሊቲሽ ሊጀምርልሽ በቃ በደንብ ታውቂያለሽ የመጣሽበትን ሐሳብ በደንብ ኦርጋናይዝድ ሆነሽ ነው የመጣሽው እሱ ብቻ አይደለም በማስረጃ የተደገፈ ነገር ነው ይዘሽ የመጣሽውና እሱ ቤስት የሆነ ኳሊቲሽ ነው የማብራራት ችግር የለብሽም ነገሮችን በደንብ አርገሽ ነው የምታብራሪው ምናምን ሌላኛው ደግሞ ጥያቄሽ በትክክል እስኪመለስልሽ ድረስ ጥግ ድረስ ነው የምትሄጂውና እሱ ነገርም ቤስት ኳሊቲ ነው በጣም ጽድት ያለው ኳሊቲሽ ይሄ ነው ከዛ ውጪ ግን በቃ ይሄ ደስ የማይላየውብሽን ነገሮች እንገርሽ በዝርዝር ማለት ነው በጣም ማኒፑሌት ታደርጊያለሽ በቃ በጣም ማለት ነው ሁለተኛ ዲስሪስፔክት በሚመስል መልኩና የተጠየቅሽውን ጥያቄ አትመልሽም አንቺ ጥያቄ ስትጠይቂ በቃ ጭንቅላትሽ ውስጥ ያለው መልስ ካልተመለሰ ድረስ በጣም ነው ዲስተርብ የምታረጊው ሰውን ማለት ነው እና ልጁ የሆነ ጥያቄውን አያይዞ መመለስ ወይም ደግሞ እንደ ማስረጃ ማቅረብ የሚፈልጋቸውን ሐሳቦች በትክክል እንዳይገልጽ ያደረግሹ ነበር የሰውነት ሪአክሽንሽ በጣም ደስ ማይል ነበር እውነት ለመናገር ይሄ የበላይ ሆነሽ መታየት ፈልገሽ ነበር ይመስልኛል እንደዚህ ነገር ነበር ሲታይብሽ ነበር የሆነ የአግሬሲቭነት ነገር ይታይብሽ ነበር ዲቤት ልታረጊ ነው እዛ ጋር ሄርሹ ምናምን ከተርላጋ ማለት ነውና በቃ ወደ መጨረሻ አካባቢ ይሻል ነበር ወይም ደግሞ ከንግግራችሁ ከፖድካስቱ ግማሽ በኋላ ይሻል ነበር እንጂ እሱን ያያየሽው አልነበረ የምታወሪው እሱ ጥያቄ ጠይቆሽ ወደ ሆስቱ ነበር የዞርሽ የምታወሪው ምናምንና ይሄ የሆነ አይ ኮንታክት ምናምን ቢኖረው የሪስፔክት ስለሚመስል ማለት ነው እንደሱ አይነት ነገር ነበር እሱ የለም ደግሞ ሐሳብሽን በግድ እንዲቀበሉት ማረጋት ትችይም በቃ ሰዎችን እንደዛ ማረጋት ትችይም ምክንያቱም ሐሳብሽን ማቅረብ ለገበያ ማቅረብ ነው እንጂ ግዴታ የኔ ሐሳብ ይሄ ነው ይሄ ምናምን ብለሽ መቀበል የለብሽም በቃ ልጁ በግልጽ እየነገረሽ ነው አልቀበልም እያለሽ ነው በትክክል ያደረጋችሁት ነገር ፌሚኒስትን እንድንጠላው በቃ ሐሳቡ ሌላ እንደሆነ እንድንረዳ አርጋችሁናል እዚህ ጋር መታችሁ የምታብራሩት ነገር ሌላ ነው እንደገና ደግሞ በትክክል የምታረጉት ነገር ሌላ ነው ስለ ኢትዮጵያ ሴቶች ነው አይደል ያወራሻል ደግሞ ኢትዮጵያ በአጠቃላይ ሴቶች በሃይማኖት በባህል እንዲሁም ደግሞ በአኗኗር ዘይቤያችን ከሌሎች ጋር ልታወዳድሩ የምትችሉ ነገር አይደለም ምክንያቱም ሃይማኖት አለን ሃይማኖት በቃ የትኛውም ሴት ሃይማኖት የሌለው ሰው የለም ስለዚህ ከሃይማኖት ጋር የሚጻረር ሐሳብ አለው ፌሚኒስት በቃ እኔም ምለው ይሄ ልጅ ማን ነው እዛ ሄደ ከጆርዲ ጋር ተከራከረ ያለ አዋረደን እኮ ጌታ ሲጀመር ይሄ ወንዶችን አይወክለን አንተ እዚህ ቲክቶክ እንደማውራት መሰለ እንዴ ፊት ለፊት ሄዶ ማውራት እሷ እድሜ ልኳን በዚህ ጉዳይ ስታስላስል ከኖረች ሴት ጋር አንድ ቪዲዮ ሰርተ ሄደ ከሷ ጋር ተከራከራለህ እግዚአብሔርን በጣም ነው የተዋረድነው በእውነት አትወክለን ጌታ ሆይ ፕራንክ ነው በለኝ እያልኩ ያየሁት ቪዲዮ this is a proof of a guy ጭኑ ስር ድብን ተደርጎ ያልተቆነጠጠ ባለጌ ስድ የኔ ጥያቄ አድገው ነው በቅለው ነው ማን ያሳደጋቸው እነዚህ ሰዎች እናት አባታቸው ይጠይቁልኝ ምን አይነት ማህበረሰብ ውስጥ ነው ያደጉት የሚለው ጥያቄ ነው የኔ ጥያቄ አሁን ደግሞ እናቴ ድረሽ ላይነኛሉት ከሴቶች በላይ ወንዶች ናቸው ይሄን ልጅ ላይ ተነሳችሁበት እንደዚህ አይነት ወንድ አለ እንዴ ምናምን እያላችሁ ነው ከኛ እኩል ማለት ነው እንደዚህ ጁን አንስቶ ፌሚኒዝምን ተቀብሎ ፌሚኒስት ነኝ እንዳይላላችሁ ጭራሽ የሚያረጉትን ያቁምና ይቀርበላቸው ነው ያለው አንተን ይቀር ይበል ጆርዲ ትግስተሽን ሳላደን ቃላልፍም እንዲሳብ ባርገሽ ራሱ በጫለ ማረግሽ እሱ አይወክለንም የምትሉ ወንዶች ይሄ የሚወክለው ሰው አለ በየጉራንጉሩ ያለው አስተሳሰብ ይዞ እንደመጣ ማወቅ መቻል አለባችሁ ስንት ለናቱ ለሚስቱ ለሴት ልጅ ባጠቀባል ላይ ክብር ኖሮት የሚኖር ኢትዮጵያስ ማአት ወንድ አለ ማአት በጣም ስብዕናውን ይዞ የሚኖር እንደዚህ ደግሞ አለ ይሄን ማስተሳሰብ ኢትዮጵያ ውስጥ እንዳለና ፌሚኒዝም የሚያስፈልገው ለዚህ እንደሆነ ማወቅ መቻል አለባችሁ ሴት ልጅ እንዴት ነው ክብርሽን ሴትነትሽን አንድ ላይ ይዘሽ የምትሄጂው የሚለውን ንቃተ ህሊና ለሴት ልጅ ማስተማር ፌሚኒዝም ወይም ደግሞ ሌላ አይነት እይታ ነው የሚያጋቡት ፌሚኒዝሞች ብሎ ፌሚኒዝምን ሌላ ስም ከመስጠት ለካ እህቴ ብትነቃ ከእንደዚህ አይነት ወንድ ትተርፋለች ብላችሁ ሰፖርት ማድረግ እንዳለባችሁ እንድታዩ ማሳያ ይመስለኛል ይሄ ልጅ እና እንደ ሀገር ነው የተነሳንበት እንደ ጾታ ብቻ ይመስለኛል ግን አታሳቁ እንደዚህ አይነት ወንድ ፊት ለፊት እያመጣችሁ ዲነ ፖድካስት አየሁት ትላንት አየሁት ዛሬም ደግሜ አየሁት ሪአክሽን ልሰራ ብዬ ማለት በቃ 10 ደቂቃ አይበቃም ሙሉ ሌላ 3 ሰዓት ሌላ 3 ሰዓት ፖድካስት ነው የሚፈልገው ሪአክት ለማድረግ ራሱ ልጁ በቃ 3 ሰዓት ከቆየ ኢንተርቪው ላይ እንዴት አንድ ቦታ ትክክለኛ ንግግር አይናገርም አንዲ አፋት
ማለት የሆነን ሐሳብ ያነሳና ይወጣል ያነሳውን ሐሳብ መልሶ ደግሞ ተመልሶ ወደኋላ ሲመለስ ታዩታላችሁ ማገናኝ ነገር ያወራል በቃ ዝብርቅርቅ ያለ ሰው ጆርዲ በጣም ዴዲኬትድ ሆና ታስረዳው ነበር በደም በቃ እውነት የተናገረችው ነገር አለመረዳት አይቻልም ምክንያቱም በጣም ብትንትን አርጋ ነበር ታስረዳው ነበር ግን እሱ እየተመለሰ ይድና ወይ ወደኋላ ይመለሳል ወይ ከሐሳቡ ከኮንቴክስቱ ይወጣል እስማም ጆርጂዬ ግን እውነት አደነቅኩሽ ተረጋግተሽ የሱሳት ፖድካስት ከእንደዚህ ያነሳው ጋር ቁጭ ብለሽ መጨረስሽ በእውነት በጣም ትግስትሽን አድንቄዋለሁ እንግዲህ ሙሉ ፖድካስቱን ካየሁት ልጁ ለማለት የፈለገው ልጁ ባይዘው አብዛኛው የኢትዮጵያ ወንዶችን ይወክላልና አብዛኛዎቹ ሴቶች እየተደበደቡ በትዳር ውስጥ እየተደፈሩ ብዙ እንግልት እየደረሰባቸው ደግሞ በቃ 70% ችለው ዝም ብለው እንዲኖሩ ነው የሚፈልጉት እሱና የሱ መሰል አብዛኛው የኢትዮጵያ ወንዶች ያንን እንደዚህ በአደባባይ በደም ሾው ስላረገ እኔ ጥሩ ነው እንደ ማህበረሰብ እንደ ህዝብ ያንን በደንብ ስላሳየህን አንድ ማመሰግነክ ዛጋ ነው ጥሩ ነው እንኳን አሳየህን እንኳን ለመላው ህዝብ እንኳን አያችሁልን ኤኒዌይስ ጆርዲዬ አክብሮተሽናል በእውነት እኔ የኢትዮጵያን ሴቶች በሙሉ ነው ያኮራሹ በጣም ሪፕሬዘንት አረጋግናለሽ በጣም እንወድሻለን አንተኛው ግን ላይክ ድጋሚ ፖድካስት ላይ እንዳቀርብ ይሄን የጆርዲንና የልጁን ቆይታ ያየሁት ነበርና በመጀመሪያ ጆርዲን ሳላደንቅ ሐሳቤን መጀመር አልፈልግም ጆርዲን ስለ ትግስቷ በጣም ላደንቃት ፈልጋለሁ ይሄን የ3 ሰዓት የነበረውን ቆይታ በዚህ መንገድ ማስተናገዷን በጣም ላደንቃት ወዳለሁ ሌላው ያላት ብቃት ሁኔታዋ ሁሉ የምትሰጠው ለዚህ ጉዳይ በተለይ ደግሞ ስፔሲፊካሊ ሁሉን ነገሯን ሰጥታ የምታደርገውን ነገር ሁሉ ማድነቅ ማመስገን ፈልጋለሁ ሲቀጥል ጋዜጠኛው እድሉን መስጠቱ ከዛ በኋላ ደግሞ ሁኔታውን ያስተናገደበት መንገድ ሚዲየተር ሆኖ እሱንም ሳላደንቀው ማለፍ አልፈልግም ሌላው ግን አሁን እኔ እዚህ ላይ ስለ ልጁ ብቃት ያገላለጽ ብቃቱ የሐሳቡ ያለው ሐሳብ ማነስና መላቅ እንደዚህ ማለት አልፈልግም ማለት የምፈልገው ምንድነው እዚህ በጣም ሴንሲቲቭ የሆነው ርዕስ በሴቶች ጉዳይ ላይ የሚሰሩ ስራዎች የሚደረገው ርዕስ ስለ ሴቶችና ስለ ጥቃቶች ከዛ ደግሞ ስለ ሪሌሽንሺፕ ከዛ ደግሞ ስለ ፓርትነርሺፕ ከዛ ደግሞ ስለ ትዳር ከዛ ደግሞ የሚመሰረትበት መንገድ ምን ይመስላል ትዳር ምንድነው ሪሌሽንሺፕ ምንድነው ፓርትነርሺፕ ምንድነው ሴቶችስ ምንድነው ያሉ ያሉት ስለ ጥቃት እኛስ ያለን ግንዛቤ ምን ያህል ነው በአጠቃላይ እንደ ማህበረሰብ እንደ ሴትም እንደ ወንድም ከዛ ደግሞ እንደ ወንድ ሲያልቅ ደግሞ እንደ ሀገር ብሎ ደግሞ ያለ ይቀጥላልና ያለን አመለካከት በራሱ ምንድነው ጥቃት ለኛ ምንድነው ተጠቃን ሲባል ምን ማለት ነው አንደርስታንዲንጋችን ያው የልጁን አንደርስታንዲንግ ዛሬ ስላየን የልጁን ሁኔታ የልጁን ያለውን ሐሳብ ስላየን በዚህ መገመት እንችላለንና ሌሎችም ያሉት ሐሳቦች ሁሉ እየወጡ እንደዚህ ብንነጋገርባቸው ብንወያይባቸው ብንግባባባቸው ብንማማርባቸው የተሻለ ነገር መፍጠር እንችላለን ብዬ አስባለሁና ይሄ ቢቀጥል ባይ ነኝ